እንደውም እንደዚህ አይነት አስተያየቶችን ሳይ ነበር። እስኪ አንተ ስትጎበኝ ከቪዲዮ ስር ያሉትን አስተያየትኒ አቤት ሞራል የሚነካ ስንት ሰው አለ። ይሄ ሁሉ ሙታን ጠለህ የታባህ ነው የምትሄደው? ምን ለማለት ነው? የሆነ ጊዜ ወደ ውጪ እየተሰደድኩ ነው ብዬ የሆነ ቪዲዮ ሰርች ነበር። ይሄ ወደት ለየት ነው በቃ ልሰደድ ነው ሲል ሰው ከስር ገብቶ ይሄን ሁሉ ሙታን ጠለህ የት ነው የምትሄደው? አንተ ከሌለ ማን ያስታውሰናል? እስኪ ይሄኛው ደግሞ በየመቃብሩ ስትዞር እንዳያጣፋ ጀለስ። እሺ ቀጣይ እስኪ አስተያየት። ለምን ቀብር አስፈጻሚ አሊያም የሬሳ ሳጥን ቤት አትከፍትም? አባድ ነው። እስቲ ቀጣይ። አንተማ ጠበቃው አባትህ ነው። እስኪ አቦ አንተ ስትመጣ ማን ሞተ ብዬ ደነግጣለሁ። የድር ጥሩምባ ነው የምትመስለኝ። ሰዎች ሁሉ ሲያዩ መደንገጥ ጀምረዋል። የድር ጥሩምባ ነው የሚመስለን። ገና አንተ ብቅ ስትል ደሞ የማንን መቃብር ሊያሳየየ ሌሊት ግን አያቃዥህም ወይ ያለ ሲጠይቅ ነበር እንዴ? በፍጹም አያቃዥ ማለት አንዳንዶች መቃብር ቦታ ሲሄዱ ወይ ወንዝ ዳር ሲቀመጡ የሆነ የሚያቃዥ ነገር የሚይዛቸው ይመስላቸዋል። አንተ ምንም አላጋጠመህ? ምንም አላጋጠመም። አንድ ጊዜ ግን መጋኛ እና መንፈስ ምናምን ሲሉኝ ብዙ ጊዜ መጋኛ እንዳይመታ ወይ ደግሞ መንፈስ እንትን እንዳያጋጭ እንደሚሉት ማለት ብቻህን አትሂድ ምናምን ሲሉኝ እኔ ብቻዬን ሄድኩ። ማለት እንዴት ነው የሚማታው ምናምን ቼክ ለማድረግ የሆነ ጊዜ እንደዛ ሄድኩኝና እንዲህ ብለህ ቆምክ ሳይሆን በቃ እንዴት ነው መጋኛ ሲባል በቃ ምንድነው ለማወቅና ሄድኩኝና የቱ ጋር ሄድክ? የቱ ጋር ነው የሚገኘው አሉ? በቃ ያው መቃብር ጋር አይደል? ለብቻ አትሂድ ነው ተባልኩት። እኔ ለብቻ ሄድኩት። በቃ ማንንም አላስከተልኩም። ለብቻ ሄድኩኝ እና በጣም ያረጀ መቃብር ነው። ኦሬዲ ብዙ መቃብሮች ስፍራዎች ካየ በ7 ዓመት ይታደሳሉ፣ ይነሳሉ አስክሬናቸው። እና እዚህኛው መቃብር ስፍራ ግን አይነሳም ምንም አይነት አስክሬን። እና በጣም ረጅም ዓመት የሆናቸው አሉ ወደ 10 ምናምን ዓመት 20 ምናምን እና በጣም ዳሜጅ ሆኗል። እና ላይክ እኔ በቃ እየቀረስኩኝ ኦሬዲ እንደ ቭሎግ እያረኩ እየሄድኩኝ ነበርና እግሬ አንደኛው እንትን ላይ ግራግሬ ሰመጠ ጉልበቴ ድረስ። በቃ ፍርስርስ ያለ መቃብር ነው። በጣም መጋኛው ይዞ መታኛ በጣም እዛ በቃ የምር ውስጥ የመጣው ያ ነው። በቃ ያሱ ይጎተተኝ ነው መሰለኝ። አሁን የጨውኩት ይለዛል። መጋኛ ልቀቀኝ በእናትህ። ሁለተኛ ለምን መጋኛ መጋኛ ደስ ይላል። አይ የመቃብር እኮ አንድ ልጅ እንዲሁ አስቸግሮ ያው እንግዲህ አንዳንዴ ምንወዳቸውን ሰዎች ስናጣ እንግዲህ በጊዜ ቶሎ መርሳት ይከብደናል። እና ልጁ አባቱን ቀብሮ ነው እና ሁሌ መቃብራቸው ጋር እየሄደ ጥራኝ አባባ እባክህ ጥራኝ አባባ ይላል። እባክህ ጥራኝ እያለ ሲያስቸግር ጓደኞቹ እባክህ ቢመክሩት እምቢ አለ። ጨረሻ ላይ ተደበቁና ጥራኝ አባባ ሲል ልጄ ና ሲል ጠራኝ እንዴ አባባ ብሎ አመረርክ እንዴ አባባ። አንተ እስከ መቼ ነው አሁን እንዲህ አይነት የመቃብር ቦታዎችን እየጠራረክ እያሳየ እንዲህ አይነት የማያበረታቱ ኮሜንቶች ሳይበግሩ መቀጠል የፈለከው? እስከ መቼ ነው? አሁን ደም በደም ለማሻሻል ነው የፈለኩት። እንዴት? ለምሳሌ ሐውልታቸው የሌላ አለ። በቃ ስቲል ምንም አይነት መታሰቢያ የሌላቸው አሉ። ለምሳሌ ድምጻዊ መኪያ በኃይሉ በጣም ነው ብዙ ሰው የሚወዳት ብዙ ሰው የሚናፍቃት። ነገር ግን ምንም አይነት መታሰቢያ የቆመላት ሴት ሰው አይደለችምና ለእንደነዚህ አይነት ሰዎች ደግሞ መታሰቢያ ማቆም ፈልጋለሁ። ስለዚህ አሁን ለሰዎች እነዚህን ታዋቂ ሰዎች በስራቸው ከማስታወስ ውጪ አስተዋሽ ያጡትንም ሐውልት እንዲቆምላቸው የማስተባበር ስራ ትሰራለህ። ይሄ በጣም ነው። ግን ለዚህች ሀገር ድምጻውያን ብቻ ናቸው ወይ ስራ የሰሩት? ከየሙያ መስኩ እኮ ትልልቅ ስራ ሰርተው ሐውልት ያልቆመላቸው ሰዎች አሉ። መቃብራቸው እንደ ቀልድ የተተወ ምን ነው እነሱን ረሳህ ለሚልህ ምን ምላሽ አለ? ምሳሌ ነው። አሁን እኮ ይሄን ምሳሌ እሷን ጠቀስኩልህ እንጂ በጣም ብዙ የሀገር ባለውለታዎች አሉ። በጣም ብዙ ማለት ነው። በተቻለኝ አቅም ለመስራት እሞክራለሁ። ያው በጊዜ ሂደት
እኔ አንደኛ በጣም የገረመኝ በጣም ወጣት ነው። ስንት ዓመት ነው? 22 ዓመት ላይ ሆኖ ሞትን እያሰበ በየቀኑ እኛም ስለ ሞት እንድናስብ ለማድረግ የሚተጋ ወጣት ማግኘት አይገርምም? በጣም ጎበዝ ነው እውነት ለመናገር። እድሜያቸው በጣም የገፋ አንድ እግራቸው መቃብር ላይ ሆኖ በአንድ እግራቸው እኮ እዚህ ጋር ሆነው ብዙ ሰዎችን የሚያስቀይሙ ሰዎች ባሉበት ሀገር ቲክቶክ ላይ እውነት እንዲህ አይነት ደግሞ ወጣት ሆኖ አይ እስኪ በቁም እንዋደድ ስለ ሞት እናስብ፣ በቀን አንዴ እኮ ሞትን ብናስብ እንፋቀር ነበር የሚል ወጣት ማግኘት በጣም ደስ ይላል። አዎ እንዲህ አይነቶችን ማበረታታት አለብን። ባካችሁ በጣም ያው እንግዲህ ብዙ ጊዜ ሶሻል ሚዲያ ላይ በዚህኛው የሚራገቡ ነገሮችን የሚሰሩ ሰዎችን ነው የምናወጣው፣ የሚያናድዱንን እንዲህ ደግሞ ወደ ውስጣችን እንድንመለከት የሚያደርጉንን ማየትም አንፈልግም። ሞራልን ባስተያየትም በመለብለም ማባረር ነው ስራችንና እባካችሁ ጥሩ የሚሰሩን እናበረታታ ለማለት ነው። ለስንብት ከመለያየታችን በፊት አንድ ጥያቄ ልጠይቀው። ቃላብን ይሄን ሁሉ ነገር ስትሰራ አንተም ብቻ አይደለም እኮ መጋኛ የምትፈራው አይደለ? እርግጠኛ ነኝ የሚቀርጽ ሰው አለ። ማን ነው የሚቀዳ? እናቴ ናት ካሜራማን። እናትና ልጅ ናቸው። እሳቸው ሀሳብን ይደግፋሉ ማለት ነው። አዎ በጣም ታሪክ ታውቃለችና በዚህ አጋጣሚ ማላቃቸውን ታላላቅ ሰዎች እሷ ነች ታሪካቸውን እየነገረች መንገዱን የምትነግረኝ እዛ እስክንሄድ ድረስ ቦታው እስክንደርስ በቃ ያ ሰው ምን እንደነበር ምን እንደሰራ በጣም ታሪክ ታውቃለችና እየነገረችኝ በጣም አፕሪሺየት የምታደርገኝ እሷ ናት። ወላጅ እናትህን ስማቸውን ጠቅሰህ እባክህ አመስግናቸው። በ2018 አይቼሽ እስጢፋኖስ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ስማርት ጂኒየስ የሆነች እናት ናት ያለችና በጣም ነው የምወድሽ፣ በጣም አከብርሻለሁ። አመሰግናለሁ። እያንዳንዱ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች እንደሚባለው ከእያንዳንዱ ደስ ከሚል ልጅ ጀርባ ጠንካራ እናትና አባቶች አሉ። ለነሱ ክብርና ምስጋና ይገባል።